እሺ ተመልካቾቻችን ተመልሰን ተገናኝተናል። አሁን ሰዓቱ በር የምናንኳኳበት ነው። አብሮነት ድራማ ዛሬስ ምን ይዞልን መጥቷል? ምን አይነት ታሪክን ያሳየናል? እሱን እንመለከትና የዚህ ፕሮግራም ዋና አዘጋጅ የሆነችው ሄመን ሀብተ ጊዮርጊስ እንግዳ ይዛልን ሙያዊና አዎንታዊ ምላሾችን ይሰጡናል ማለት ነው። እንደዚህ ያሳመረኝ ስታይሊስት ሳሚ 4 ኪሎ ነው። ፕሮግራሙን የመራውላችሁ እኔ ሄሮዳ ዘነበ ነበርኩኝ። መልካም ሳምንት፣ መልካም ቆይታ ይሁንላችሁ። ቻው። የኔ ቤተሰብ የኔ ቤተሰብ በእናትሽ ምን ማለት ነው? አርፈሽ አትተኝም ማለት ይታወቃል። ግን ምን እያደረክ እንደሆነ ወይስ ምንድን ነው? እኔ የማላውቀው ችግር አለ እንዴ? የምን ችግር? እኔ እናንተ በተመለከተ ነው። አንድ አልጋ ላይ እንተኛለን እንጂ ፍጹም ተረሳስተናል እኮ ቢኒያ። መልስልኝ እንጂ በእናትሽ ደክሞኛል፣ ልተኛበት። ደክሞኛል፣ አሞኛል፣ ሁሌም አንድ አይነት መልስ። ጥሩ ስሜት የለኝም። እስኪ ራስህን አስበው። ልጅ ከወለድኩኝ ጊዜ ጀምሮ ፍጹም ሴትነት ይረሳው። ያ ማለት ደግሞ 2 ዓመት ማለት ነው። በዛ ላይ በዛ ጉዳይ የተፈጠረ ነገር ካለ ለማውራት አንድ ቀን እድል ሰጥተኸኝ አታውቅም። መልስልኝ እንጂ። ምንም የምነጋገረው ነገር የለም። ድሮም አንቺ ጭቅጭቅ አይሰለችሽም። እኔ መተኛት ነው የምፈልገው። ገባሽ? ይሄ ጭቅጭቅ ነው ቢኒያ። ቆይ አንተ ምንድነው? መነጋገር አትፈልግ? መጠየቅ አትፈልግ? በዛ ላይ የችግሩ መንስኤ አንተ እና ታዲያ እናማ ተመልካቾቼ ከኔ ጋር በሚኖረን ቆይታ በድራማው ላይ በሚታዩ ግጭቶች እንዲሁም ችግሮች ላይ ሙያዊና መፍትሄያዊ የሚባሉ ሀሳቦችን ከባለሙያ ጋር በመወያየት ቆይታ የምናደርግ ይሆናል። የዛሬ እንግዳችን አቶ ታምራት ታሪኩ ባለትዳርና 3 ከአብራክ 3 ከልብ የወለዷቸው የ6 ልጆች አባት ናቸው ማለት ነው። ከባለቤታቸው ጋር አብሮ በመሆን ያቋቋሙት የበጎ አድራጎት ድርጅት አለ። ባለቤታቸው ወይዘሮ ሂሩት ጫካና አቶ ታምራት ታሪኩ አብሮ በመሆን ማለት ነው። እስቲ በመጀመሪያ ደረጃ ይህ ድርጅት ሲቋቋም ዋና ሀሳቡ ምንድነው? የሚያተኩረው ምን ላይ ነው? በጣም ነው የማመሰግነው እድሉን ስለሰጠሽኝ ማለት ነው። ሄመን፣ ይሄ ተቋም የግሎባል ስቱዋርድሺፕ ኢትዮጵያ ይባላል። ይሄ ተቋም የተወለደው ከልባችን ነው ማለት ነው። ምክንያቱም ሀገራችን ላይ የምንመለከታቸው አንዳንድ ችግሮችን ስናይ፣ በቤተሰብ መካከል ያለ ችግር ስናይ፣ በልጆች ላይ ያለ በልጆችም ላይ ብቻ ሳይሆን ኢንቫይሮንመንትም ላይ የነበሩትን ችግሮችን በምንመለከትበት ጊዜ ለነዚህ ነገሮች መልስ መስጠት አለበት ብለን ነው ተቋሙን ያቋቋምነውና
ስለዚህ ተቋማችን የሚሰራው ስራ አዶፕሽን ላይ ይሰራል። ለምሳሌ ሪዩኒፊኬሽን ላይ ይሰራል። እንደዚህ በየመንገዱ ላይ ያሉት ወንድም እህቶቻችን የእግዚአብሔር አምሳል ናቸው። ሲቀጥል ደግሞ ሰው ናቸው ማለት ነው። እነዚህን ሰዎች ወደ ቤተሰብ መቀላቀል አብዛኛው የኛ ሰው መንገድ ላይ ያሉ ሰዎች ቤተሰብ አላቸው። በአብዛኞቹ ግን ተጣልተው በተለያየ አይነት ምክንያት ነው የወጡትና እነሱን ወደ ቤተሰብ የመመለስ ስራ የሚሰራ ተቋም ነው። እንዲሁም ደግሞ ዶሜስቲክ አዶፕሽን ላይ ይሰራል ማለት ነው። ኢንተርናሽናል አዶፕሽንን እንቃወማለን። ለምን አንድ ሰው በሀገሩ ላይ በትክክል ዜግነቱንና አይደንቲቲውን አውቆ መኖር አለበት ብለን ስለምናምን ያንን የሚሰራ ነው ተቋማችን። ያ ብቻም አይደለም፣ ኢንቫይሮንመንታል ፕሮቴክሽን ወይ የተፈጥሮ ሁኔታዎች የመጠበቅን ስራ ይሰራል ተቋሙ። ለምንድን ነው እሱ የሚሰራው ደግሞ ስንል በአንድ ወቅት አንድ ቦታ ላይ እጄ አንድ አባት ልጁን ባልታሰበ ሁኔታ ገደለ። የገደለበት ምክንያት ምን ነበረ? ልጁ እንስሳ እንዲጠብቅ ዝንጀሮና ጦጣዎችን ከበቆሎን እንዳይበላበት እንዲጠብቅ ነግሮት ሲሄድ ከአቅም በላይ በሆነ መንገድ እነዛ የዝንጀሮ መንጋ መጥቶ በቆሎን በሉበት። አባት በጣም ነርቨስ ሆኖ ልጁን ሲመታው ያርፍበታልና በአጋጣሚ እዛ ቦታ ላይ ሲሄድ ሰማሁኝ። በጣም አዘንኩኝና ለምንድን ነው ይሄ ነገር የሆነው ብዬ ማሰብ ጀመርኩኝ እዛ ማለት ነውና ኦኬ፣ ስለዚህ ይሄ ሁሉ ችግር ምክንያቱ ሰው ነው መልሶ የሚለው ነገር ወደ አእምሮ ይመጣ ነበርና ለምን ስንል እነዚህ እንስሳት ጫካ ውስጥ የሚበሉት ነገር ስለሌላቸው የግድ የሰውን እርሻ መጥተው ይበላሉ። ስለዚህ ኢንቫይሮንመንታል ፕሮቴክሽን ላይ እኛ መስራት ብንችልና ፍሬ ያላቸውን ነገሮች ሂደን በየጫካው ብንተክልላቸው እኮ ወደዚህ መምጣት የማያስፈልጋቸው ከሰውም ጋር ጥላ ያስፈልግ። እንግዲህ እንደዚህ እንደ ችግሮችን አየንና ከችግሮች ውስጥ የተወለደ ራዕይ ነው ይሄ ግሎባል ስቱዋርድሺፕ ኢትዮጵያ ብለን የምንጠራው። ግሎባል ስቱዋርድሺፕ ኢትዮጵያ ብለን ደግሞ የጠራንበት ምክንያቱ ደግሞ ብዙ ዓለማት ለኢትዮጵያ ያላቸው ስዕል ትንሽ ስለሆነ ከትንሿ ከኢትዮጵያ የተነሳ ትልቅ ስራ ግን ዓለምን ደግሞ ነገ መድረስ ይችላል የሚለውንም ነገር ስላሰብን ነው። በጣም ትልቅ ስራ ነው። እንግዲህ እንደነገርከኝ የተነሳው መነሻው ልብ ነው ብለኸኛል። እውነትም ሄደ ያየበት ወይም ሄደ የሰማኸው ታሪክ ደግሞ እጅግ በጣም ልብ የሚነካ ነው። እንዲህ መሰሉን ድርጅቶች ይብዛልን እንላለን። እናንተንም በጣም አድርገን እናመሰግናለን። እንግዲህ ዛሬ በዚህ በየኔ ቤተሰብ ላይ በሚታዩ ድራማዎች የአብሮነት ድራማ ላይ ችግሮችን ወይም ግጭቶችን የምንላቸው ነገር ነቅሰን በማውጣት ግጭቶች መነሳታቸው ብቻ በቂ ስላልሆነ ሰዎች ችግራቸውን ያውቃሉ። ሁላችንም ችግሮቻችንን እናውቃለን። የምንፈልገው መፍትሄ ነውና መፍትሄ ላይ ነው ለመወያየት እዚህ እንግዳ ያደረግንህ። ከልብ እናመሰግናለን ስለመጣህልን። ድራማችን ላይ ያየነው ችግር ባለትዳሮች ናቸው። ፎቶግራፍም እንደተመለከትነው ወይም እሷ በቃሏ ስትናገርም እንደሰማናት ከወለድኩ ጊዜ ጀምሮ ሴትነቴን እረስተኸዋል ነው እያለች ያለችው። እሱ ደግሞ ከአንቺ ጋር ንግግር አልፈልግም፣ አንቺ ጭቅጭቅ አይሰለችሽም ነው የሚለው። እንደው በመጀመሪያ እዚህ ድራማ ላይ አንተ ያየኸው ችግር ምንድን ነው? ማንስ ላይ ነው? በጣም ነው የማመሰግነው። በዚህ አሁን በተመለከትነው ድራማ ላይ የምናየው ችግር የሁለትዮሽ ችግር ነው ብዬ ነው ማምነው። ሚስትም ጋር ያለ ችግር አለ፣ ባልም ጋር ደግሞ ያለ ችግር እንዳለ እንመለከታለን። ይሄ ችግራቸው ትልቅ ችግር አልነበረም፣ ትንሽ ችግር ናት። ግን ትንሿ ችግር ግን መንገዱን ስላላገኙት ትልቅ ሆኗል። እንዳየሽው በቃ እንደውም መኝታ ቤቱንም ጥሎ ነው እየሄደ ያለው። በቃ ያለ መግባባት ነገር ውስጥ ደርሷል። ምንድነው ችግሩ ታዲያ ካል አንደኛው ችግር ያለ መደማመጥ ችግር ነው ብዬ ነው ማስበው። መደማመጥ ስል ምን ማለት ነው? አንቺ ስትናገር እንደው የመስማት ዝም ብሎ የመስማት ጉዳይ ሳይሆን ልብ ለልብ አልተደማመጡም እነዚህ ሰዎች። ይሄ ቤተሰብ አልተደማመጠም። የሷን ችግር በትክክል መረዳት አልቻለም ባል። የባልንም ችግር ሚስት መረዳት አልቻለችም። እዚህ ቦታ ላይ ያየን ያለ ምንድነው ታዲያ እነሱ መካከል ያለው ነገር ስንል ሁለቱም መደመጥ ይፈልጋሉ። ባልም ሚስት በቃ እንድታደምጠው ፈልጓል። ማለት ለምን አልተረዳችኝም የሚል ነገር አለ። ሚስትም ደግሞ ለምን አልተረዳኝም የሚል ነገር አለ እንጂ እንዴት ልረዳው ወይም እንዴት ልረዳት የሚለው ነገር ሁለቱ መካከል ክፍተቱ እሱ ነው። መሰረታዊ ክፍተት የሆነው ነገር እሱ ነው። አለመነጋገራቸው ነው አንዱ። ሌላው ነገር አንድ ነገር መረዳት የምንችል ስንነጋገር ነው። ስንነጋገር ደግሞ ለምን እንረዳው ነገር ደግሞ ከመረዳት በፊት
ከመረዳታችን በፊት ደግሞ መረዳት በጣም አስፈላጊ ነው። ምን ማለት መረዳት ብዬ ስል በሁኔታዎች የምትረጅበት መንገድ ሳይሆን ሐሳብን ማግኘት በመጀመር ምንድነው የሄመን ሐሳብ ምንድነው ብዬ መረዳት መቻል አለብኝ። ስትነግረኝ የነገርሽኝን ነገር ስሰማ እንኳን ሪሊ እንደነገረችኝ ነው የሰማሁት ብዬ ማረጋገጥ መቻል አለብኝ። መልሼ እንደዚህ ማለትሽ ነው ወይ ሄመን ብዬ መረዳት አለብኝ። ያንን ሳልረዳ ግን ምላሽ ለመስጠት መሄድ ከሆነ ነገሩን አበላሽዋለሁኝ እንጂ የተሻለ ነገር አላመጣም። ስለዚህ አሁን እነዚህ ቤተሰቦች የተለያየ ጫፍ ላይ ነው ያሉት። እሷ የምትለው ነገር ሌላ ነው፣ እሱ ቢለው ነገር ሌላ ነው። ግን አዳምጧት አላዳመጣትም እኮ ታሪክ ላይ እኮ ያየነው ነገር አላዳመጣትም። እሷ ምን አለችው? ደክሞኛል፣ አሞኛል፣ ሁሌም አንድ አይነት መልስ፣ ጥሩ ስሜት የለኝም። እስኪ ራስህን አስበው። ልጅ ከወለድኩኝ ጊዜ ጀምሮ ፍጹም ሴትነት ይረሳው። ያ ማለት ደግሞ 2 ዓመት ማለት ነው። በዛ ላይ በዛ ጉዳይ የተፈጠረ ነገር ካለ ለማውራት አንድ ቀን እድል ሰጥተኛ አታውቅም። በዚህ ጉዳይ ላይ የተፈጠረ ችግር ካለ እንድንነጋገር ብዙ ጊዜ ጠየቅኩ፣ አንተ ፍቃደኛ አይደለህም አለችው። ስለዚህ ብዙ ጊዜ በህይወት ውስጥም ስናይ ምክንያቱም ይሄ የህይወት አንዱ ክፍል ነውና በህይወት ውስጥም ስናይ መነጋገር የማይፈልጉ ሰዎች እኔ ብዙ ጊዜ ስመለከት ወይ ውሸታም ናቸው ወይም እንዲታወቅባቸው የማይፈልጉት ነገር አለ። እንግዲህ እዚህ ጋር 2 ዓመት ሆነኝ አብረን ተኛለን እንጂ አንተዋወቅም ነው ያለችው። ምክንያቱም በባልና ሚስት ህይወት ውስጥ ወይም በጥንዶች ህይወት ውስጥ ፍቅር መስራት ወይም የግብረ ስጋ ግንኙነት አንዱ የህይወት ማጣፈጫ ወይም የአብሮነት መገለጫ ነው። ተፈጥሯዊ ነው ብዬ ስለማስብ ነው ይሄን ነገር ያነሳሁት። 2 ዓመት ሙሉ ሚስቱን ላያቃት ይችላል፣ እውነት ነው። በአንድም በሌላም መንገድ ምናልባት ከህክምናም እኮ አንድ ወንድ ልጅ ሚስቱ ከወለደች በኋላ ሚስቱን ደግሞ ለማወቅና ለመቅረብ ብዙ አይነት ፍራቻዎች ይኖራሉ። ያ ህክምናው ላይ ብዙ ነገር አለ፣ በሌላ ጊዜ የምንመለከተው ይሆናል። ነገር ግን እንደው በቅንነት ስናየው ያስ ቢሆን ችግሩ መነጋገር የለበትም ወይ? እንግዲህ ይሄ ችግር አይ ቲንክ ይሄ ፊልም ማሳያ ሆነን እንጂ የብዙ ህዝቦች ችግር ሊሆን እንደሚችል ተስፋ አደርጋለሁ። በብዙ ቤት ውስጥ ያለ ችግር ሊሆን እንደሚችል እገምታለሁ። በዛ ደረጃ ነው ማስበው። ለብዙ ችግሮቻችን መፍትሄ መሆን የሚችለው ነገር መነጋገር ነው። መነጋገር ምንም አማራጭ የሌለው ነው ለመፍትሄው ማለት። ግን ስንነጋገር አንደኛው ፓርት መነጋገር አልፈለገም ማለት ግን በሌላው መንገድ ማየት ያለብን መነጋገር ያልፈለገው አካል ጋር ችግር ስላለ ብቻ ነው ብለንም ላንደመድም እንችላለን። በዚህኛውም ሳይ ሌላ ችግር ሊኖር ይችላል። ግን ምንም ይሁን ግን መነጋገራቸው ግን ወደ ውጤት ያመጣቸዋል ብዬ ነው ማምነው እኔ ሁሌ። ምክንያቱም የችግሩን ልብ በትክክል ካላገኘ ነው ትክክለኛ ሶሉሽን ማምጣት አንችልም። አሁን የሄደበትም አካሄድኩ ሶሉሽን አይደለም። ምናም ጊዜያዊ ተነስቶ ሄደ እንደውም እዛ ይተኛል ወይ ተነስቶ ስፍራ ሊቀየር ነው። ያ ዘላቂ መፍትሄ ነው ወይ? በፍጹም መሆን አይችልም። በፍጹም ሊሆን አይችልም። እዛ ቢተኛ አእምሮም እኮ እንዴት እንደዚህ ትለኛለች፣ እንዴት እንደዚህ ያደርገኛል የሚባል ነገር ውስጥ ይገባሉ ማለት። ስለዚህ ፊዚካሊ እንጀሸሸው በመንፈስ ሊሸሽ በፍጹም አይችልም ይሄ ሰው። እሷም እንደዛው። ስለዚህ ይሄ ቤተሰብ ሰላማዊ መሆን መቻል ካለበት እኔ ማምነው የመጀመሪያው ነገር ሁለቱ ብቻቸው መነጋገር አለባቸው ብዬ ነው ማምነው። ለመነጋገር ፍቃደኛ ያልሆነው አካል ትዳሩን እስከፈለገው ድረስ አሁንም እዚህ ላይ ያየሁት ክፍተት የሱ ስለሆነ ነው፣ ይቅርታ። እሱ መነጋገር መቻል አለበት። ምክንያቱም በሱ ትዳር ውስጥ በሱ ህይወት ውስጥ ብዙ የምናያቸው ቅድም እንዳልከው ብዙ ትዳሮችን ስለምናይ ነው። ትዳራችንን ከፈለግነው መነጋገር አለብን። እንደገና የደበቅናቸው ሚስጥሮችም ካሉ እነዛ መፍትያቸው መነጋገር ነው። ምክንያቱም ሌሊት ነው ተኝተዋል፣ እሱ ትራሱ ስር ስልኩን ደብቋል። ያው ፊልሙ ላይ እንዳየ ነው። መደባበቅ ምን አስፈለገ? መደባበቅ የሚመጣው ከአንድ ድርጊት አይደለም ወይ? ከኋላ ሌላ ድርጊት የለም ወይ? ያ ድርጊት ካለ ይሄ ትዳር እንዲጠበቅ ልጅም አለ፣ ልጅም እንዳይበተን እንደው መፍትሄ ሊሆን የሚችለው ዘላቂ መፍትሄ ሊሆን የሚችለው ከመነጋገር ጋር ተገናኝቶ ምን ሊሆን ይችላል? እንደው ዘላቂ መፍትሄው እንግዲህ ለችግሩ ዘላቂ መፍትሄ ቅድም እንደተነጋገርነው ቁጭ ብሎ ማውራት በጣም አስፈላጊ ነው። ስናወራ ደግሞ አንድ ጥግ ላይ ቆመን በፍጹም ማውራት የለብንም ማለት ነፃ ሆነን ለመስማት መዘጋጀት አለብን ማለት ነው። ሁለታችንም ስንነጋገር አሁንም በንግግር ውስጥ አንዱ ተናጋሪ ብቻ መሆን የለበትም፣ አድማጭ መሆን መቻል አለብን ማለት። እንግዲህ ሚስት ጋር ያየነው ነገር ከትራስ ስልክ አንስታለች፣
ስልኩ ጥሪ ላይ እንዳለ ያሳያል። እንግዲህ ስናስብ በምናባችን ስንስለውኛ የሆነ ነገር አለ ብለን እንድናስብ ያደርጋል። ይሄ ሰው ትክክለኛ ያልሆነ ግንኙነት አለው ማለት ነው፣ ከባለቤቱ ውጪ የሆነ ነገር አለው ማለት ነው ብለን እንድናስብ ያደርገናል። ያ ድርጊት ማለት 2 ዓመትም ቀላል አይደለም። ያ ነገር ቢነሳ 2 ዓመት ሆኖ አላወቀኝም ማለት ነው። እነዚህ ነገሮች እችን ሴት ትዕግስተኛ መሆኗን በተወሰነ መንገድ ያሳየናል ማለት ነው። ስልኩ ምንም ይሁን ምንም ባናቆም እንደው ነገሩን ስንገምተው ማለት ነው። ስለዚህ ምንድነው መሆን ያለበት እንግዲህ ኢቭን ችግር እንኳን ቢኖር በቤተሰብ መካከል ችግር ቢኖር ቁጭ ብሎ ትክክለኛ ችግሩን እውነትን ተነጋግረው ሊፈቱት ይገባል ማለት በዚህ ምድር ላይ የማይፈታ የሚባል ችግር የለም። ደግሞ ሊፈጠር አይችልም የሚባል ችግር ደግሞ አይኖረንም። የትኛውም ነገር ችግር ሊሆን ይችላል፣ ግን ሶሉሽኑ ያለው አጠገባችን ነው ያለው ማለት ብዙ ጊዜ የምናስበው ሩቅ ቦታ ሄደን ለችግሩ መፍትሄ እንደምናመጣ እናስብ። ብዙ ቤተሰብ አሁን የቤተሰብ ችግሮች ስትመለከቺ ችግር ከተፈጠረ ችግሩን ለሆነ ሰው መናገር ምላሽ እንደሚያመጣ ይታሰባል። ግን የመጀመሪያ ምርጫ እሱ አይደለም። የመጀመሪያ ምርጫ ችግር አለበት ብለን ካሰብን ችግር አለበት ብዬ ባወራሽ አሁን ለምሳሌ ሄመን አንቺ በጣም ትልቅ ችግር ያለብሽ ሰው ነሽ ብልሽ ለመስማትም አትፈቅጂም። በፍጹም ሲጀመር ምን ነሳበት መንገድ በራሱ እንዳንነጋገር ያደርገን ይችላል። ምናልባት ያልተረዳሁት ነገር እንዳለ አድርጌ ግን ከቀረብኩኝ ሄመን በትክክል ውስጥ ያለው ነገር ልታሳየኝ ትችላለች። ሰሞኑን ልክ አይደለም፣ ምንድነው የሆነ ያጠፋሁት ነገር አለ እንዳልጠፋሁትም እንኳን ባቅ ያጠፋሁት ነገር ይኖር ይሆን እንደ ሄመን ምንድነው ነው ስንል ከዛ ከሄመንን ያቀዘቀዝኩኝ መምጣት ይችላልው ማለት ነው። ከስሜት መውጣት እንጀምራለን። ከዛ ሰክነን ነው መነጋገር ያለብን ማለት ነው። እኔም እንደዛው ማለት ከዛ ነገር ወጥቼ ማለት ነውና አንዳንዴ ሰዎች በጣም ነርቨስ በሆኑበት ሰዓት በሚነጋገሩበት ጊዜ ትክክለኛውን ምላሽ መስጠት የማይችሉም ትክክለኛ ንግግርም ላይ ይነጋገሩ ይችላል። ከዛ ግን ወጥተው ቁጭ ብሎ እነሱ ሲነጋገሩ በእነሱ ተሞክሮ መፈታት ካልቻለ ግን በጣም ቅርብ ናቸው ብሎ የሚያስቧቸውን ጓደኛ አንድ ወይንም 2 ጓደኛ ይዘው ደግሞ መነጋገር በተቻለ መጠን ግን እነዚህ አይነት ችግሮች ከቤተሰብ ሰርክል ሳይወጡ ቢሰሩ ይመረጣል። በእኔ እምነት ሶስተኛ ወገን ባይገባ ይመረጣል። ሶስተኛ ወገን ደግሞ መግባት ካለበት ፖዚቲቭ አስተሳሰብ አላቸው የሚባሉ ቤተሰቦቻችን ናቸው መቀላቀል ያለባቸው እዚህ ነገር። ለምንድነው ካልን የቤተሰብ ጉዳይ ብቻ አይደለም ማለት አንድ ትዳር ማለት በቃ አንድ ትዳር ነው ብለሽ የምትለየው ጉዳይ አይደለም ማለት አድጎ ሲሄድ የሀገር ጉዳይ ነው የሚሆነው ማለት ነው፣ የሀገር ጉዳይ። ስለዚህ ይህንን ነገር ለመፍታት ደግሞ ጥሩ ባህል አለ። ቁጭ ብሎ መነጋገር የመደማመጥ ባህል አለን። እሱን ባህላችን ከተጠቀምን በደንብ አድርገን ችግሩን መፍታት እንችላለን ብዬ ነው የማምነው። በጣም ጥሩ ልክ ነህ። ድራማው ላይ ያየነው ችግር ዋናው ነገር ያለ መነጋገር ችግር ነው። አንደኛው ወገን ብቻ ንግግር ሊፈልግ ይችላል እንዳልከው። ሁሉም እኔ ልናገር ባይ ከሆነ አዳማጭ ማን ነው? ስለዚህ ስንነጋገር አንዳችን ተናጋሪ አንዳችን አድማጭ ስንሆን እንዲሁም ደግሞ የማያዳግሙ ንግግሮችን ማድረግ ወይም የትናንትን የተነጋገርንበትን ነገር አንቺ እኮ እንዲህ ነበርክ፣ አንተ እኮ እንደዚህ ስታረጋግኝ ይችላል የሚሉ ቃላቶችን ትተን ግልጽ የሆነ ንግግር ሲኖረን ወይም ለነገ ማናሳድረው ንግግር ሲኖር ትዳራችንን መጠበቅ እንችላለን ማለት ነው። ያልከኝም እንደዛ ነው አይደለም አቶ ታምራት? እሺ እጅግ አድርጌ አመሰግናለሁ። በዛሬው ድራማ ላይ በታየው ችግር ላይ ሙያዊና መፍትሄያዊ ያልከውን ምላሽ ስለሰጠኝ ከልብ አመሰግናለሁ። እሺ ሳምንት በሌላ ድራማ እንገናኛለን ማለት ነው። እሺ ተመልካቾቼ ዛሬ ባደረግነው ውይይት እንግዲህ ችግሩ የማን ነው የከሌ ነው የዛኛው ነው ብለን ለመጠቋቋም ሳይሆን ችግሩ ያለበትን አካል አንስተን ችግሩን አንስተን መፍትሄያዊ የምንለውን ውይይት ነው ያደረግነው ማለት ነው። ስለዚህ ያለንበትን ህይወት እናክብር፣ ትዳራችን እንጠብቅ፣ በተቻለ መጠን እንነጋገር፣ ችግሮች ላይ ቁጭ ብሎ የመነጋገር ባህላችንን እናዳብር ማለት እንወዳለን። ለዛሬ በዚሁ እንሰናበታለን። ሳምንት በሌላ ድራማ በሌላ ውይይት እንገናኛለን ማለት ነው። ሰላም።